በዚህ በሶሻል ሚዲያ ዘመን ሁሉንም የህይወታችን እንቅስቃሴ የበላነውን የጠጣነውንና ያሰብነውን ለሰው ማሳየት እንደ ትልቅ ነገር መቆጠር ጀምሯል። ነገር ግን የዓለማችን ታላላቅ ስኬታማ ሰዎች የሚነግሩን ተቃራኒውን ነው። ጥበብ ማለት ምን መናገር እንዳለብህ ማወቅ ብቻ ሳይሆን ምንን መናገር እንደሌለብህ መረዳትም ጭምር ነው። ሁሉንም ነገር ለሰው መናገር ጉልበታችንን ይበታትናል፣ ጠላቶቻችንን ያበረታል፣ ስኬታችንንም ያቀጭጫል። ዛሬ ሕይወታችሁ ሰላማዊ፣ ስኬታማና የተከበረ እንዲሆን ለማንም መናገር የለባችሁን 5 ወሳኝ ምስጢሮች እናያለን። ቪዲዮውን ላይክ በማድረግ እስከ መጨረሻው አብራችሁ ይቆዩ። አንደኛ፣ ትልልቅ እቅዶችን ለማንም አትናገር። የመጀመሪያውና ዋነኛው ነገር ትልልቅ እቅዶችን ለሰው አትናገር ነው። አዲስ ሥራ ለመጀመር ስታስብ፣ ትልቅ ነገር ማድረግ ስትፈልግ፣ መጽሐፍ ለመጻፍ ስትወጥን ወይም ሕይወትን የሚቀይር ትልቅ ግብ ስታወጣ በዝምታ ይዘው ተጓዝ። ለምን ካልኸኝ ኒውሮሳይንስና ስነ ልቦና የሚነግሩን የሚገርም እውነት አለ። እቅድህን ለሰው ስትናገር አእምሮህ ያን ነገር እንደፈጸመው አድርጎ ያስባል። በቃላት ስትናገረው አእምሮ ዶፓሚን የተባለውን የደስታ ሆርሞን ያመነጫል። በዚህ ጊዜ ለሥራው የሚያስፈልገው እውነተኛ ተነሳሽነትና ረሃብ ይቀንሳል። ገና ሳትሰራው እንደሠራው እንዲሰማ ያደርጋል። በተጨማሪም እቅድን የነገርሃቸው ሰዎች በቅንነትም ይሁን በክፋት አይሳካም፣ ከባድ ነው የሚሉ አስተያየቶችን ሊሰጡ ይችላሉ። ስለዚህ ጀግናዬ፣ ማድረግ የፈለገውን ነገር ጨርሰህ ሥራ ይናገር እንጂ አንደበትህ አይናገር። ንስር ሰማይ ላይ ሆኖ አይጮህም፣ ክንፉንም አያርገበግብም፣ ይልቁንም በዝምታ ይምዘገዘጋል። አንተም እንደዛው ሁን። ሁለተኛ፣ የፍቅር ሕይወትን ለማንም አትናገር። ሁለተኛው ምስጢር የፍቅር ሕይወትህ ዝርዝር መረጃ ነው። በአንተና በትዳር አጋርህ ወይም በጓደኛ መካከል ያለውን ምስጢር፣ ጠብ ወይም ከመጠን ያለፈ ደስታ ለሰው አታውራ። ዛሬ ብዙ ሰዎች የፍቅር ሕይወታቸውን በፌስቡክና በኢንስታግራም እንደ ማስታወቂያ ሰሌዳ ሰቅለውታል። ነገር ግን እውነተኛና ደስተኛ ጥንዶች ደስታቸውን በፎቶ ሳይሆን በኑሮ ነው የሚገልጹት። ጥበቡ እዚህ ጋር ነው። በሁለት ሰዎች መካከል ያለ ችግር በሁለቱ ሰዎች ብቻ መፈታት አለበት። ሦስተኛ ሰው በገባ ቁጥር ያ ሰው የራሱን አመለካከትና ቁስል ይዞ ነው የሚመጣው። ነገሩ እየተወሳሰበና እየሰፋ ሄዶ በትንሽ ነገር መለያየት ሊመጣ ይችላል። ቤት ውስጥ ያለውን እሳት በቤት ጭስ አፍነው። የፍቅር ሕይወት የግል ሕይወት እንጂ የሕዝብ ማስታወቂያ መሆን የለበትም። ሦስተኛ፣ የገቢህን መጠንና የሀብትን ሁኔታ ለሰዎች አትናገር። ሦስተኛው የገንዘብ ሁኔታ ነው። ስንት እንደምታገኝ ወይም ስንት ብር ባንክ እንዳለ ለሰው መናገር ከጥቅሙ ይልቅ ጉዳቱ ያመዝናል። ስለ ገንዘብ ስታወራ የሰዎችን አመለካከት ትቀይራለህ። ብዙ ካለ ሰዎች በቅናት ሊያዩህ፣ ካለው ላይ ቢሰጠኝ ምን አለበት የሚል ያልተገባ ተስፋ እንዲያደርጉብህ ታደርጋለህ። ይህም ካንተ ጋር ያላቸውን ግንኙነት ከሰውነት ወደ ጥቅም ይቀይረዋል። ጥቂት ካለ ደግሞ ሊንቁህና ምስኪን አድርገው ሊያስቡ ይችላሉ። ይህም አንተ በራስ የመተማመን ስሜት ላይ ተጽዕኖ ያሳድርብሃል። የገንዘብ ሁኔታ ምስጢር መሆኑ ሰዎች አንተ እንደ ሰው እንጂ እንደ ጥቅም እንዳያዩህ ይረዳል። የቆጠበ ይበላል፣ ምስጢሩን የጠበቀ ግን ይከበራል። አራተኛ፣ የምታደርገውን ደግነት ሁሉ ለሰው አታውራ። ለሰው የረዳው ወይም ያደረገውን በጎ አድራጎት አታውራ። ደግነት የሚደረገው ለራስ መንፈሳዊ እርካታና ለፈጣሪ እንጂ ለሰው ምስጋና መሆን የለበትም። ቀኝ እጅ የምትሰጠውን ግራ እጅህ አትወቀው። አንድ ሰው ረድተህ ለሰው ስትናገር የረዳውን ሰው እያሳነስክና ራስን ከፍ እያደረግ ነው። ይህ ደግሞ ደግነት ሳይሆን ራስ ወዳድነት ነው። ደግነትን ማውራት በሠራው መልካም ሥራ የምታገኘውን ያንን ጥልቅ መንፈሳዊ እርካታ ይነጥቅሃል። በሰዎች ዘንድ ታይተኛና አስመሳይ ያስመስላል። እውነተኛ ታላቅነት በዝምታና በምስጢር የሚደረግ በጎነት ነው። አምስተኛ፣ የቤተሰብን ጉድፍ ለሰዎች አትናገር። አምስተኛውና የመጨረሻው የቤተሰብ ምስጢር ጠብቅ ነው። በቤተሰብ ውስጥ የሚከሰቱ አለመግባባቶችን ለጓደኛም ሆነ ለጎረቤት ማውራት የቤተሰቡን ክብር ዝቅ ያደርጋል። የቤተሰብ ታሪክ ያንተም ታሪክ ነው። ቤተሰብን ስታማ ራስን እያማ ነው። ጊዜያዊ ንዴት ወይም ግጭት አልፎ ቤተሰቦች ነገ ሲታረቁ ለሰው የነገርኸው ወሬ ግን በሰዎች አእምሮ ውስጥ እንደ ቆሸሸ ይቀራል። አንድ ትልቅ አባባል አለ፣ ስትጣላ ክፉ ነገር አትናገር፣ ምክንያቱም በታረቅ ጊዜ ቆጭሃልና። ወዳጅ ሳለም ምስጢርን ለሁሉ አትናገር፣ በተጣላህ ጊዜ አደጋ ላይ ይጥልሃልና። የቤትህን ጉድፍ በቤትህ መጥረጊያ ራሱ መጥረግ እንጂ ለጎረቤት ማሳየት የለብህም። ሕይወትን እንደ ዝግ መጽሐፍ አድርገው። የሚገባው ሰው ብቻ እንዲያነብ ፍቀድለት። ለሰዎች መናገር ያለብህና
የሌለብህን ነገር ላይ ስታውቅ ያን ጊዜ እውነተኛውን ነፃነት፣ ሰላም ታገኛለህ። ከእነዚህ 5ቱ ነገሮች አንተ በብዛት ለሰው የምታወራው የትኛውን ነው? ከዛሬ ጀምሮ የትኛው ምስጢር ለመጠበቅ ወስናል? ኮሜንት ላይ አጋሩኝ። የቪዲዮ ከጠቀማችሁ ላይክ አድርጉት። ለጓደኞቻችሁም ሼር በማድረግ የጥበብ ብርሃን እንዲደርሳቸው አድርጉ። ይህ ሰናይ ዊዝደም ነው።